ታሪካችን የሚጀምረው ዛሬ እኛ ከምናውቃት አንጸባራቂ ከተማ ጀርባ ነው። እስኪ ወደ ኋላ እንመለስ። ከአንድ ትውልድ በፊት እዚህ ምድር ላይ ውሃ ማግኘት የወርቅ ያክል ከባድ ነበር። አባቶች አሸዋ ላይ እየተራመዱ በረሃብና በከባድ ሙቀት እየተቃጠሉ ሕይወትን ለማቆየት ብቻ ባህር ውስጥ እየጠለቁ እንቁ ቢር ይፈልጉ ነበር። ያኔ ዱባይ ማለት የተረሳች ማንም ትኩረት የማይሰጣትና የወደፊት ተስፋ የጨለመባት የበረሃ መንደር ነበረች። ዓለማችን ካርታ ላይ ስሟ እንኳ በደብዛው የለም። ነገር ግን የሰው ልጅ በፈጣሪ የተሰጠውን የማሰብ አቅሙ ሙሉ በሙሉ ሲጠቀም ምን ሊፈጥር እንደሚችል ማየት ከፈለጋችሁ ዛሬ ወደች ከተማ ነው። አሁን የምታዩት ግን ያንን የድካምና የእንባ ታሪክ አይደለም። አሁን የምታዩት ከ3.6 ሚሊዮን በላይ ነፍሳት የሚኖሩባትን የሰው ልጅ የስኬት ጥግ የሆነችውን ዱባይን ነው። እዚህ ከተማ ውስጥ ከ200 በላይ የሚሆኑ የተለያዩ የዓለማችን ብሔረሰቦች፣ የተለያዩ ቋንቋ የሚናገሩ፣ የተለያዩ ቆዳ ቀለም ያላቸው፣ ነገር ግን ሁሉም አንድ አይነት የህልም ስንቅ የሰነቁ ሰዎች በአንድ ላይ ይተነፍሳሉ። ይህች ከተማ ዝም ብላ የተገነባች የሲሚንቶና የብረት ስብስብ አይደለችም። ዱባይ ማለት በሚሊዮኖች የሚቆጠሩ ስደተኞች፣ ጠንካራ ሰራተኞችና ባለራዕዮች እኔም መለወጥ እችላለሁ ብለው ሕይወታቸውን የሰጡባት፣ በየቀኑ አዲስ ታሪክ የሚጻፍባት የልቦች መገናኛ ናት። በየጎዳናዎች ላይ ስትራመዱ የሀብቱን ብልጭታ ብቻ ሳይሆን ቤተሰቦቻቸውን ለመደገፍ ሌት ተቀን የሚለፉትን የእነዚያን ጠንካራ ሰዎች የህይወት ትግልና የድል ፈገግታ ታነባላችሁ። የዱባይ ትልቁ ውበቷ ህንፃዎቿ ሳይሆኑ ህዝቦቿ ናቸው። የሚገርመው ነገር በከተማ ውስጥ ካለው ጠቅላላ ህዝብ መካከል ከ85 በመቶ በላይ የሚሆነው ከውጭ ሀገር የመጣ ስደተኛ ነው። ዱባይ የዓለሟን ትንሽ ስሪት ነው። በአንድ ጎዳና ላይ የህንድ ቅመም ሽታ፣ የኢትዮጵያ ቡና መዓዛና የፈረንሳይ የፋሽን ስልት እንዲሁም የአረብ ባህላዊ መስተንግዶዎች በአንድ ላይ ይዋሃዳሉ። እዚህ ምድር ላይ ሕይወት በቀንና በሌሊት አይመሳሰልም። ሌሊቱ ከመቼውም ጊዜ በላይ ይደምቃል። በደህንነቱና ዓለምን የምትመራ ከተማ ነው። እንዴት ሴት እኩለ ሌሊት ላይ ሙሉ በሙሉ ነፃነቷና ደህንነት ተሰምቷል። በሰላም የምትጓጓዝባት፣ ሕግና ስርዓት እንደ ሰዓት ጥርት ያለው የሚከበርባት ልዩ ምድር ነች። ይህች የቅንጦት ከተማ አኗኗሯና እጅግ ዘመናዊነቷ እንዲሁም የገበያ ማዕከልነቷ ተጨምሮ የከተማ መታወቂያ ቢሆንም እውነተኛውነቷ ግን ውበቷ ሳይሆን የተለያዩ ህዝብ እርስ በርሳቸው ተከባብረውና ተቻችለው በአንድ ጥላ ስር የሚኖርባት ይህች ድንቅ ከተማ ዱባይ ትባላለች። ዱባይ ማለት በዓለማችን ካሉ ጥራት ያላቸው ከተሞችና ዓለማችን የሚያስደምሙ የቴክኖሎጂ ስርዓቶች የተገነቡባት፣ በዓለማችን ግዙፍ የሆኑ የተለያዩ ኩባንያዎች እንዲሁም የመኪና አምራች ድርጅቶች የሚገኙባት የዓለማችን ዘናጯ ከተማ ነች። ነገር ግን ዱባይ የወደፊት የምትጓዝበት ፍጥነት ያስፈራል። ሌሎች ሀገራት ስለ ወደፊቱ ጊዜ ሲያልሙ፣ ዱባይ ግን የወደፊቱን ጊዜ ሰርታ ጨርሳለች። ይህቺ ከተማ የዓለም ቴክኖሎጂ ላብራቶሪ ናት። በሰማይ ላይ የሚበሩ የፖሊስ መኪኖች፣ ታክሲዎችን ማየት እዚህ አዲስ ነገር አይደለም። የከተማዋ ትራንስፖርት ከሰው እጅ ነፃ በሆኑ የሜትሮ ባቡሮችና በአርቲፊሻል ኢንተለጀንስ የሚመራ ነው። የመንግስት መስሪያ ቤቶች ሙሉ በሙሉ ወረቀት አልባ ወይም ፔፐርለስ ነው በብሎክቼን እና በቴክኖሎጂ ነው የሚሰሩት። የዱባይን ቴክኖሎጂ ፍልስፍና ማየት ከፈለጋችሁ የወደፊቱን ሙዚየም ኦፍ ዘ ፊውቸር ህንፃ ላይ መሄድ ትችላላችሁ። በህንፃው ላይም በአረበኛ የካሊፎርኒያ ጥበብ የተጻፈው የሼክ መሐመድ ጥቅስ እንዲህ ይላል፣ እኛ 100 ዓመት አንኖርም፣ ነገር ግን ለ1000 ዓመታት የሚቆይ የፈጠራ ስራ መስራት እንችላለን። ዱባይ ቴክኖሎጂን የምትጠቀመው ሰዎችን ለማስደንገጥ ብቻ አይደለም፣ የሰውን ልጅ ህይወት ይበልጥ ቀላልና አስተማማኝ እንዲሁም ምቹ ለማድረግ ታስቦ ነው። ይህች ከተማ
የዱባይን የቴክኖሎጂ አቅርቦት ለዓለም እያስተዋወቀች ትገኛለች። የአርቲፊሻል ኢንተለጀንስ AI ተቋሙን እየመሰረተና ስራውን እየሰራም ይገኛል። ስለዚህ ዱባይ ስትባል ወደ አእምሯችሁ ሊመጣ የሚገባው በወርቅ የተለበጡ መኪኖች ወይም ሰማይ ጠቀስ ፎቆች ብቻ አይደሉም። ዱባይ ማለት የማይቻል ነገር የሚለውን የሰው ልጅ የማይበገረውን መንፈስ ማረጋገጫ ናት። ከአሸዋ ክምችት ተነስታ የዓለምን ቀልብ የገዛች የብዙዎችን ህልም እውን ያደረገች ምድር ነች። ይህች ከተማ የምታስተምረን አንድ ትልቅ እውነት አለ። መነሻችሁ ምንም ያህል ድሃ ወይም በረሃማ ቢሆን በውስጣችሁ ትልቅ ራዕይና ጠንካራ እምነት ካለ ከምንም ተነስታችሁ ዓለምን የምታስደንቁ ተአምር መስራት ትችላላችሁ። ለመሆኑ ይህች የህልም ከተማ የእናንተ ህይወት ውስጥ እቅድ ውስጥ አለችበት? ታሪኩን ልባችሁን ከነካው ቪዲዮውን ላይክ በማድረግ እንዲሁም ሳብስክራይብ በማድረግ እንዳይረሱ። በሚቀጥለው ቪዲዮ እስከምንገናኝ ሰላም ቆዩ።